ሴት ልጅ ራሷን ነው የምታስከብረው መጀመሪያ ደረጃ ማለት ነው። እውነቴን ነው የምላችሁ። መጀመሪያ ደረጃ ራሷን ሆና ክብር ለእሷ ክብር ብላ ራሷን ማስከበር አለባት። በዓለም ይሁን ምንም ይሁን ማለት ነው። ካላከበረሽ ወንድ ልጅ ላንቺ ቦታ የለውም፣ አይወድሽም፣ አያፈቅርሽም ማለት ነው። መጀመሪያ ክብር ነው። ሴት ልጅ ካከበረ ኦኬ፣ ካላከበረ ግን ላንቺ ቦታ የለውም፣ ላንቺም ጊዜ የለውም። ይሄ ነው። ራስሽና ራስሽ ሆነሽ የምታስከብሪ ራስሽ ነሽ። ማንም ሰው ሊያከብርሽ አይችልም። ሌላ ሰውማ ጭንቅላትሽ ነው የሚለው። መጀመሪያ ግን አንቺ ራስሽን ማስከበር አለብሽ ማለት ነው። ይሄ ስላችሁ ደግሞ አብርሽና ሩታ ሰሞኑ ስለተጋጩ ብዙዎቻችሁ ሩታን እየሰደባችሁ ነው ማለት ነው። በጣም እየሰደባችኋት ነው። ምን አረገች? እሷ እኮ ምንም አላረገችም። ያቺ መጣች እንጂ ትንሽ ሩታም አትሂድ አትምጣ እንደዛ ወይም ደግሞ ካንተ ጋር ሄዳለሁ ቡታጅራ ስትባል ደግሞ አብርሽ እምቢ አላት ማለት ነው። ስለዚህ እሷ ምን ታድጋችሁ? ለምንድነው ቤተሰብ አጓይ የማትሄዱት ምናምን ብላችሁ የምትጮሁት አላችሁ። ሩታ በጣም የምትሰድቡት አላችሁ ማለት ነው። እሷ ምንም አላረገችም። እውነት ምንም አላረገችም። እውነት እናውራ ከተባልን እኛ ሴቶች በጣም ነው የምንቀና ማለት ነው። የምንወደው ሰው የምናፈቅረው ሰው ያለፈ ታሪክ ራሱ እኛ ሳናቅ እንደዚህ ስለወጣ በጣም ነው የምንቃጠለው። ይሄ ደግሞ እውነት ነው የምነግራችሁ። አዎ ቀናት አለብን ሴቶች ማለት ነው። ለዛ ነው ትንሽ ስለምትቀና ነው ሩታዬ። ለዛ ነው አብርሽም ደግሞ ህልህ ውስጥ ገብቶ ነው። ሁለቱም ታውቃላችሁ ህልከኛ ናቸው በጣም ማለት ነው። አብርሽም እኔ ያልኩት ነው የሚሆነው ይላታል። ሩታም ደግሞ እኔ ያልኩት ነው የምትሆነው። እኔ ካልኩት ውጪ ሌላ የትም አትሄድም ትላለች። እያቅለባለበች ከቡታጅራ አምጥታ አዲስ አበባ ስትታ ድጋሜ ደግሞ ወደ ቡታጅራ ሄዳለሁ ስለ አትሄድም እኔ ጋር ነው ተኑ አለች ሩታዬ ማለት ነው። እና በዛ ነው ተጣሉት። ሌላ ምንም አልተጣሉም። እናንተ ሾካኬት ሁላ ማለት ነው ሾካኮች። አዎ ሩታን ደግሞ አትሰድቡት። እሷ ምንም አላረገችም። እሷ ትዳሯን እየኖረች ነው። እንግዲህ ተጋቡ ዛሬ ትላንትና ተጋቡ ዛሬ በማንካና በሹካ ተደባደቡ የምትሉት ባላችሁ ኮሜንት የስራችሁን ስጣችሁ። ለማንኛውም ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እመጣለሁ። ላይክ አድርጉ። ኦኬ ባይ ባይ። ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እነሆ ነፂና አብርሽ በጣም የሚዋደዱትና የሚፋቀሩት ጥንዶች የነበሩት ዛሬ ላይ ግን ነፂ ኬት እንደወጣች ከጉድጓድ ወይም ሞታ ተነስታች የሚሉት ኮሜንታተሮቹ አሉት። እነሆ ነፂም ያላንተ መኖር አልችልም በማለት ገለጸች ለአብርሽ። አብርሽም እንዲህ አላት፣ እኔ ሩታዬን ፈቅጄና መርጬ ያገባሁት የሰማና ሚስቴ ናት። ስለዚህ አርፈሽ ተቀመጪ፣ ያሳለፍኩት ህይወት ነው ማለቱን ገለጸ አብርሽ። ሩታም እንዲህ አለች፣ አብርሽ ካንተ ጋር መኖር እፈልጋ። አንድ ልጅ ካልወደደሽ፣ ካላፈቀረሽ፣ ካላከበረሽ፣ መጀመሪያ ደግሞ ካላከበረሽ፣ ለአንቺ ክብር ከሌለው ወንድ ልጅ ለአንቺ ቦታ የለውም ማለት ነው። መጀመሪያ ግን ራስሽና ራስሽ ነሽ ራስሽ ማስከበር ያለብሽ። ሌላ ሰው ኬት መጥቶ ነው አንቺን ሊያከብር የሚችለው? መጀመሪያ አጠገብሽ ያለው ወንድ ነው አንቺን ካከበረሽ ሌላ ሰው የሚያከብርሽ። እንደዛ ነው። መጀመሪያ ራሳችሁን አስከብሩ። ወደድኩ፣ አፈቀርኩ፣ ሞትኩ፣ ተሰቀልኩ አትበሉን እዚህ ጋር መጣችሁ ማለት ነው። ስለዚህ ክብር ለአንቺ መጀመሪያ ራስሽን አስከብሪ። አዎ ራስሽን አስከብሪ። ሃይ ማንኛውም ሰው ወጣችሁ ሩታ አትበሉ። ሩታን አትሳደባት። ሩታ ምንም ያጠፋችሁ ነገር የለም። አዎ እናንተ ልጁ እንዳይወርድ